በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማለዳው ብርቱ የብርድ ትከሻዎች አልተሰሙንም። ምክንያቱም በልባችን የምናያትን ታላቋን ገዳም ለማየት ናፍቀናል። የሰማዩን ደረት አልፎ የሚጓዘው አይሮፕላን ላይ ስንወጣ አሁንም በልባችን ታላቁ የዓለሙ መድህን ከእናቱ ጋር የገደማትን የሰማያት መስኮት የሆነችውን ቅድስት ቦታ ናፈቅናት። ከመሃል አዲስ አበባ ዛሬማ ድረስ ያለው 878 ኪሎ ሜትር መጓዝ ግድ ይለናል። ወደ አድርቃይ የሚወስደውን የአስፋልት መንገድ በመተው ቀኛችንን ይዘን የ10 ኪሎ ሜትር ጥርጊያ መንገድ በመጓዝ አነስተኛ ከተማ የሆነችውን ፍርቃን አገኘናት። በገዳሙ አጠራር ሞፈር ቤት ወይም እህል ቤት በመባል ከሚጠራው ቤት ውስጥ ስንደርስ መምጣታችንን በጉጉት የሚጠብቁ መናንያን መነኮሳት እንደ አባታችን ቅዱስ አብርሃም በመሰለ እንግዳ አቀባበል ሥርዓት ተቀበሉን። በጉዞ መድከማችንን ሳንነግራቸው ከፊታችን ገጽታ በመረዳት ጓዛችንን ተቀብለው ካስቀመጡ በኋላ በጉልበታቸው በርከክ ብለው እግራችንን አጥበው ፍጹም ድካማችንን የሚያስረሳ ቢበላ የማይጠገብ ሰማያዊ ህብስትን የሚያስናፍቅ ምግብን አበሉን። የፀሐዩ ሐሩር በረድ እስኪልልን አሳርፈውን ወደ ናፈቅነው ገዳም የሚያደርሰንን የእግር ጉዞ መንገድ በጋራ ሆነን ጀመርን። ለአንድ ሰዓት ያህል መንገድ ከተጓዝን በኋላ የሬሳ ማረፊያ የሚባል ቦታ ደረስን። ይህም ቦታ ማንኛውም ምእመንና በገዳሙ ውስጥ የሚቀበረው ሰው ምንም እንኳን ኀጢአት ቢሠራ ኀጢአቱ እንደሚሰረይለት ለገዳሙ የተገባውን ቃል ኪዳን ተስፋ የሚያደርጉ ምእመናን አስከሬን ይዘው ሲመጡ የሚያርፉበት ቦታ ሲሆን በዚሁ ስፍራ ላይ እኛም ማረፍ ብለን በአባቶቻችን ጸሎተ ማርያም ተደግሞልን ጉዞአችንን ቀጠልን። የዓለሙ ስሜት ደብዛው ጠፍቶ ፍጹም ሰላማዊ ስሜት በመላበስ የገዳሙን መዳረሻ መንገድ ተያያዝ ነው። የእግዚአብሔር መንፈስ የሰፈረበት ስፍራ፣ እልፍ አላፋት ስውራን የሚኖሩበት፣ አይተን ሰምተን የማንጠግበው ታላቅ ምስጢር ያለበት የእግዚአብሔር የእጁ ሥራ የሆነውን ዋልድባ እንዳልሻህ ኪዳነ ምሕረት ዘተስፋ ሐዋርያት አንድነት ገዳም በሰላም ደረስን። እናታችን ቅድስት ድንግል ማርያም ከግብፅ ስደቷ በኋላ ከአረጋዊ ዮሴፍና ከቅድስት ሰሎሜ ጋር በመሆን ልጇን ወዳጇን ታቅፋ የኢትዮጵያን ምድር በኪደተ እግሯ እየባረከች መጥታ ዋልድባ በረሃ ገብታለች። ጌታችን መድኃኒታችን ኢየሱስ ክርስቶስም እህልም ኀጢአትም አይሻገርብሽ፣ የላመ የጣመ አይበላብሽ፣ የሞቀ የደመቀ አይለበስብሽ ብሎ የዋልድባን ምድር በአራቱም ማዕዘን ባርኮ ገደመው። ዋልድባ ፍጡር ያልገደመው በፈጣሪ የተገደመ የቅዱሳን መነኮሳት መናኸሪያ የበረከት ምድር በጌታችን በመድኃኒታችን በኢየሱስ ክርስቶስ ከተገደመ ከዘመናት በኋላ ገዳማዊው ኮከብ ባለ እልፍ ፍሬ አቡነ ሳሙኤል ዘዋልድባ በገዳምነት አቀኑት። ከሳቸውም በኋላ የዚህን ዓለም ጣዕም የናቁ ዋዕየ ፀሐዩን፣ ቁሩን፣ ግርማ ሌሊቱን፣ ድምፀ አራዊቱን፣ ጸዋ አጋንንቱን ችለው ስር ምሰው ቅጠል በጥሰው ቋርፍ ተመግበው ወይባ ለብሰው ድንጋይ ተንተርሰው ረሃቡን ጥሙን ታግሰው የገዳሙን ሥርዓተ አበው ጠብቀው ዕለት ዕለት ለፍጥረታት ምልጃ የሚማጸኑ ለዓለም ሰላም የሚጸልዩ ኢትዮጵያ በየጊዜያቱ ከሚገጥማት ፈተናዎች ያሻግሯት ዘንድ የሚተጉ ከዋክብተ ብርሃን መነኮሳት አሁንም ድረስ በስፍራው ይገኙበታል።
በመሆኑም ሁላችንም የበረከቱ ተካፋይ ሊያደርገን ከያለንበት ሰብስቦ በድንቅ አጠራሩ ለዚች ቀን ስላደረሰን አምላከ አበው ይክበር ይመስገን፣ አሜን። ውድ የተዋህዶ ልጆች፣ በአባቶች ጸሎት አዲስ አበባ ውስጥ የተቋቋመው የልማት ኮሚቴ በሙያው ዕውቀት ያላቸውን 2 የግንባታና የመስኖ ልማት ቡድኖች በማዋቀር የገዳሙ ይዞታ ድረስ ተጉዞ ገዳሙ የተጋረጠበትን ችግር በዘላቂነት ለመፍታት የሚያስችለውን ጥናት ካጠናው ቡድን ጋር ጥልቅ ውይይት አድርጎ ለገዳሙ አስፈላጊና አንገብጋቢ የሆኑ ጉዳዮችን ነቅሶ በማውጣት የሚከተሉትን የልማት ሥራዎች ለእናንተ ለደጋግ ምዕመናን እንዲህ ያቀርባል። 1. በጾም በጸሎት የተሰጣቸውን ዕድሜ ሁሉ ለፈጣሪ በመስጠት ሲተጉ ቆይተው ተረፈ ሥጋቸውን በገዳሙ ለማሳረፍ ምቹ ማረፊያ ባለመኖሩ ምክንያት በእባብና በጊንጥ በመነደፍ ለከፋ አደጋ ተጋልጠዋል። ስለሆነም የልማት ኮሚቴው ምቹና አስፈላጊ ማረፊያ በዘላቂነት ለመስራት ታቅዷል። 2. የዋልድባ መጠሪያ የሆነውን የጻድቁ አባታችን የአባ ሳሙኤል ቤተ ክርስቲያን በአገልግሎት ዘመን ቆይታ የክረምቱን የአየር ጠባይ መቋቋም ባለመቻሉ ከቦ የያዘው ተራራም የአፈር ናዳ ስጋት በመሆኑና ለተገልጋይ ምዕመናን እጅግ ጠባብ በመሆኑ ምክንያት የገዳሙን የአበው ሥርዓት በመጠበቅ በአዲስ መልክ ለመስራት አስፈላጊ ሆኖ ተገኝቷል። 3. የእናታችን የቅድስት ኪዳነ ምሕረት ቤተ ክርስቲያን በገዳሙ ውስጥ ከሚገኙ ሁሉ ታላቋ ቤተ መቅደስና በሕርመተኞች መነኮሳት ብቻ የሚቀደስባት ግሁሳኑና ስውራኑ እየተፈራረቁ የሚያገለግሉባት የባሕታውያን ቤተ መቅደስ ናት። ይህችውም ቤተ ክርስቲያን መሠረትና ግድግዳዋ ላይ የመለያየት አደጋ በመጋረጡ የቤተ ክርስቲያኗ ሽፋን ቆርቆሮ ሙሉ ለሙሉ በማፍሰሱና ካሉት መናንያን ቁጥር አንጻር እጅግ ጠባብ በመሆኑም ምክንያት በአዲስ መልክ ለመስራት አስፈላጊ ሆኖ ተገኝቷል። 4. ከላይ በቅደም ተከተል የዘረዘርናቸው ሥራዎች እንደ አስፈላጊነታቸው የሚሰሩ ሲሆን በአሁኑ ሰዓት ግን ዋናውና አንገብጋቢው ጉዳይ በገዳሙ ውስጥ የሚገኙ መናንያን መነኮሳት ሁሉ የሚሆነውን የዕለት መቁነን ሆኖ የሚጠቀሙበት ዋነኛው ምግብ ቋርፍ መጥፋቱ ትልቅ አደጋ ነው። ቋርፍ የሚዘጋጀው ካልበሰለ የሙዝ ፍሬ ሲሆን ይህም አንደኛውና ዋነኛው ግብዓት የሙዝ ፍሬ በገዳሙ ውስጥ ላሉ መነኮሳት ሊመግብ የሚችል በቂ የሙዝ ተክል ባለመኖሩ መነኮሳቱ ለከፍተኛ ረሃብ ተጋልጠዋል። ገዳማውያኑ እስካሁን ድረስ እጅ ላለመስጠት በተሰጣቸው ዕውቀትና ጥበብ በመጠቀም ለጊዜው በእንጨት ተክለን ከብልቶ 3 እግር አድርገን ከዛ ቅርቃሃ አልፈን ተክልና ይሄ እንትን ከብልቶ እሱን በእንትን ቅርቃሃ ረብርበን ላስቲክ አምተን ገሰን አምተን ረብርበን በዛ እየተጠቀምን ያለው። ግን ይሄ ቋሚ አይደለም። እንጨቱም ተፈልጎ ነው የሚመጣ። እንጨቱ እንደዛም ይሆን እንጨት ሁሉ እንጨት አይሆንም። ጠንካራ እንጨት ተፈልጎ ነው የሚመጣ። ያ ደግሞ ክረምት ሲመጣ ጎርፍ ይዞት ይሄዳል። ሁለተኛ አያገለግልም እንጨቱ። እሱ ለመስራት ራሱ አቅም ይጠይቃል። የመናኝ ጉልበት አቅም ደግሞ ብዙ አይደለም፣ ደካማ ነው። ይህንን ችግር የተረዳው የልማት ኮሚቴ ከተዘረዘሩት የልማት ሥራዎች ውስጥ ከፍተኛ ትኩረት በመስጠት ቦታው ላይ ደርሶ ከመጣው የመስኖ ልማት ቡድን ጋር በጋራ በመሆን
የዛሬማን ወንዝ በመጠቀም መጠነኛ ግድብ ለመስራት የሚያስፈልገውን ቢል ኦፍ ኳንቲቲ በማውጣት ግድቡን ለመስራት ከ52 እስከ 60 ሚሊዮን ብር እንደሚያስፈልግ አረጋግጧል። ስለሆነም ከዚህ በፊት የልማት ኮሚቴው ባደረገው የተለያዩ የገቢ ማሰባሰቢያ እንቅስቃሴዎች አምላከ ቅዱሳን ረድቶት 5 ሚሊዮን ብር ለመሰብሰብ በመቻሉ በጉዟችን ወቅት ስራውን አስጀምሮ መጥቷል። በኋላም በመጋቢት 7 2017 ዓመተ ምህረት ባደረግነው የበረከት ጥሪ ከእናንተ ከደጋግ ምዕመናን ያገኘነውን ተጨማሪ 4 ሚሊዮን ብር ለዚሁ ተግባር የላክን ሲሆን የሚቀረው ከ47 እስከ 51 ሚሊዮን ብር በአፋጣኝ በዚህ 3 ወር ውስጥ ሰብስበን ካልጨረስን መነኮሳቱ ለከፍተኛ ረሃብ ይጋለጣሉ። ውድ የተዋህዶ ልጆች፣ ይህንን የተቀደሰ ዓላማ በመደገፍ በቋርፍ ችግር ምክንያት እንዳይፈቱብን በጀት ያስፈልጋል፣ አቅም ይጠይቃል። እኛ ደግሞ እንግዲህ ዓለም ይቅርብን ብለን እንደገና ገዳም ገብተን ገቢ የለንም። ትንሽ ድጋፍ ያስፈልገናል። ማንኛውም ህዝበ ክርስቲያን ትደግፉን። ይሄ ነው ማስወጫው። ማቴሪያል በሙያ ይሁን በገንዘብ ይሁን በሀሳብ ይሁን ሁላችሁ ያላችሁ ህዝበ ክርስቲያን እንግዲህ ልጆቻችሁ ከዓለም መተን እዚህ መተን ተቀምጠን ያው በፈተና እንደገና እንዳንወጣ ወደ ኋላ መመለስ እንድታድኑን የምንጠይቀው ጥያቄ ይሄ ነው። ስለ ሀገርና ስለ ትውልድ ለሚማልዱልን አበው የምንደርስላቸው ጊዜው አሁን ነው። ጊዜው ዛሬ ነው። እኛ ባሪያዎቹ ተነስተን እንሰራለን፣ የሰማዩ አምላክ ያከናውንልናል። ወስብሐት ለእግዚአብሔር።